መዝሙር መስራት የመዝሙራትን መግቢያ እንዲሁም መሸጋገሪያ መስራት የብዙ በገና ደርዳሪያን ችግር ነው። ዛሬ ይህን ችግር እንፈታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በመግቢያ ላይ እንደገለጽኩላችሁ ዛሬ የምናየው መዝሙራትን እንዴት እንሰራለን፣ እንዲሁም ደግሞ የመዝሙራት መግቢያዎች እንዲሁም መሸጋገሪያዎችን እንዴት እንሰራለን፣ ምን አይነት ቴክኒኮች ብንጠቀም ልንሰራቸው እንችላለን የሚለውን የምናይ ነው የሚሆነው። ያው የመዝሙሩ ላይ ብዙ አናተኩርም፣ ምክንያቱም የመዝሙራትን ድምጾች እንዴት ልናወጣቸው እንችላለን የሚለውን ያዘጋጀሁት ቪዲዮ ስላለ ያው ሊንኩን ዲስክሪፕሽን ላይ አስቀምጣለሁ። እሱን ቪዲዮ በማየት መዝሙር እንዴት ይሰራል የሚለውን እዛ ላይ በደንብ ማየት ትችላላችሁ ማለት ነው። ስለዚህ በደንብ የምናተኩረው ምን ላይ ነው ማለት ነው? ዛሬ የመዝሙራት መግቢያ እንዲሁም መሸጋገሪያዎች ላይ ይሆናል ማለት ነው። ያው በመጀመሪያ ወደ እሱ ከመግባታችን በፊት መዝሙራት ላይ ያሉትን ኢንስትሩመንቶች ወይም ደግሞ መሳሪያ የሚገባባቸውን ቦታዎች በሶስት ዋና ዋና ክፍሎች ከፍለን ለማየት እንሞክራለን። እነዚህ ሶስት ክፍሎች ምንድናቸው? የመጀመሪያው ኢንትሮ ይባላል፣ ሁለተኛው ብሪጅ ይባላል፣ ሶስተኛው ደግሞ አውትሮ ይባላል ማለት ነው። እንግዲህ እነዚህን ከፋፍሎ ለማየት ያህል የመጀመሪያው ኢንትሮ የምንለው መዝሙራት ከመጀመሩ በፊት ወይም ደግሞ አንድ ዝማሬ ወደ መዝሙሩ ወይም ዘማሪው በድምጽ ዘምሮ ከመጀመሩ በፊት ቀድሞ የምንሰማው የመሳሪያው ድምጽ ብቻ ወይም ኢንስትሩመንቱ ብቻ፣ ያ ኢንትሮ ይባላል። ሁለተኛው ብሪጅ የምንለው ደግሞ ከአንድ አዝማች ወደ ስንኝ ሲሄድ ወይም ደግሞ ስንኙን ካለ በኋላ ወደ አዝማቹም ሲሄድ እንደ ብሪጅ ሊገባ ይችላል ማለት ነው። አንዳንዴ ደግሞ ኖርማል መዝሙሩ ላይ ራሱ ሆኖ አዝማቹም ላይ ሊሆን ይችላል፣ ዘማቹም ላይ ሊሆን ይችላል። እንደ ትንፋሽ መውሰጃ እረፍት ወይም ጋፕ ደግሞ ልክ እንደዛ ለመጠቀምም የተወሰነች እንደ መሸጋገሪያ ልንጠቀምበት የምንችላቸው ቴክኒኮች አሉ፣ ትንፋሽ ለመውሰድ ማለት ነው። የሌሎች የዜማ መሳሪያዎች ላይ እንደውም ከአንድ ቃል ወደ አንድ ቃል ለመሄድ ራሱ ያለው ጋፕ ወይም ስፔስ እሱን በመጠቀም የራሳቸውን ፈጠራ በመፍጠር ይጠቀማሉ። ስለዚህ መሀል ላይ የምንጠቀመውን ብሪጅ እንለዋለን። ሶስተኛ ላይ ያለው ደግሞ አውትሮ ይባላል። አውትሮ ወይም ደግሞ ዝማሬው ሙሉ ለሙሉ ካለቀ በኋላ ቀጥ ብሎ ቁርጥ ብሎ አያልቅም። ዘማሪው ዘምሮ ጨረሰ፣ ቁርጥ ብሎ አያልቅም። ምን ይሆናል ማለት ነው? መውጫ ደግሞ ልክ እንደዛው ምን ይደረግለታል? ይሰራለታል ማለት ነው። አብዛኛውን ጊዜ መግቢያውና መውጫው ተመሳሳይ የሚሆንበት ሁኔታ አለ። ተመሳሳይ ድርደራ ወይም ተመሳሳይ ዜማ የሚደረስበት ሁኔታ አለ። ልክ እንደ ደራሲው ግን ኢንትሮውን ሌላ፣ አውትሮውን ሌላ፣ ብሪጅ ላይ ያሉትን ሌላ፣ ለትንፋሽ መውሰጃ ያሉትን ጋፖች ሌላ አይነት አድርጎ መድረስ ይችላል። እነዚህ የሚደረሱት ድርሰቶች እንግዲህ ፈጠራ ናቸው፣ በዋናነት ፈጠራ ናቸው። ደርዳሪው እንዳለው ክህሎት መፍጠር የሚችላቸው ናቸው። አብዛኞቹ ይሄ ዝርው ድርደራ የሚባሉ ናቸው። ወደ በገና ስንመጣ ዝርው ድርደራ የሆኑ ናቸው። እንደ ኢንትሮም እንደ አውትሮም እንደ ብሪጅም የምንጠቀማቸው ማለት ነው። ነገር ግን እንደየሁኔታው ሪትሚካልም ሊሆን ይችላል። ወይም ሪትም ያለው ኢንትሮ፣ ሪትም ያለው አውትሮ፣ ሪትም ያለው ብሪጅ ልንጠቀም እንችላለን። ያ እንደ መዝሙሩ ድርሰት ጸባይ ወይም ደግሞ እንደ ደርዳሪው የፍላጎት ሁኔታ ላይ መሰረት አድርጎ በደንብ ልንጠቀምበት የምንችለው አይነት ነው ማለት ነው። አሁን ደግሞ እነዚህን ኢንትሮዎች፣ አውትሮዎች፣ ብሪጆች እንዴት ልንሰራቸው እንችላለን፣ ምን አይነት ቴክኒኮችን ብንጠቀም ልንረዳቸው እንችላለን የሚለውን እናያለን። የመጀመሪያው የሚሆነው እንግዲህ ደጋግሞ ማዳመጥ ነው። በጣም ደጋግሞ ማዳመጥ ነው። አሁን መዝሙር ሲሆን አዳምጠኑ ዜማውን ከያዝነው ለመረዳት ይቀላል። እነዚህ ኢንትሮ፣ አውትሮ እና ብሪጅ ላይ ያሉት ግን በጣም ካላዳመጥናቸው ትንሽ አስቸጋሪ ነው የሚሆኑት፣ ይፈትናሉ። እና በጣም ደጋግመን ባዳመጥን ቁጥር ወደ ውስጣችን ይሰርጻል ማለት ነው። ስለዚህ በጣም ደጋግሞ ማዳመጥ የመጀመሪያው ስቴፕ ነው ማለት ነው። በሁለተኛ ደረጃ ላይ የምናገኘው ደግሞ ምንድነው? ደጋግመን ያዳመጥነውን ዜማ ወደ ምን መቀየር ነው? ወደ እንጉርጉሮ መቀየር ነው። ምክንያቱም ብዙ ጊዜ እነዚህ ኢንትሮ፣ አውትሮ እና ብሪጅ ማለት ነው በዜማ ደረጃ በመዝሙር ስላልተደረሰላቸው ወይም ዜማ ስላልተሰጣቸው ኢንስትሩመንት ናቸው። ስለዚህ
ግጥምም ዜማም ሰተን ልንዘምራቸው አንችልም። ስለዚህ ማንጎራጎር ነው ማለት ነው። ለምሳሌ አምስተኛ አንደኛ ቢሆን እህ ወይም ላላ ላላ እያደረግን ላዳዳዳዳዳዳዳ እያደረግን እንደምናደርገው ወደ እንጉርጉሮ ማምጣት፣ ያ ማንጎራጎራችን ሞር ደግሞ ያዳመጥነው እንድንረዳ ያደርገናል። አሁን መዝሙር ሲሆን አዳመጥነው መዝሙሩን አብረን ከዘማሪው ጋር ልንዘምረው እንችላለን። ግን ካሴቱን ከፍተን አብረን ስለዘመርን መዝሙሩን ቻልነው ወይም ተረዳነው ማለት አይደለም። መዝሙሩን ችለነዋል፣ ተረድተነዋል፣ ይዘነዋል ለማለት መዝሙሩን ሳንከፍት ራሳችን ችለን መዝሙሩን መዘመር ስንችል ያኔ ነው አይደለ ችለነዋል ወይም ተረድተነዋል ብለን የምናስበው። ስለዚህ በዛ ልክ ከሆነ ወደዚህ ወደ እንጉርጉሮም ስንመጣ መዝሙሩን ከፍተን አብረን ስላልን ብቻ ይዘነዋል ልንል አንችልም። እናደርጋለን ኢንትሮን አቁመን ዝም ብለን እያዳመጥን የነበረውን በራሳችን ወደ እንጉርጉሮ ማምጣት፣ ያ ሞር በደንብ እንዲዋሃደን ያደርጋል ማለት ነው። ወደ ሶስተኛው ስንሄድ ደግሞ አንዳንድ ድርሰቶች የኢንትሮም የአውትሮም የብሪጅም ድርሰቶች ረዘም ያሉ እና በጣም ፍጥነት ያላቸው የተከታተለ ድምፅ በተደጋጋሚ የሚመጣባቸው ናቸውና እነዛን ዳይሬክት ረዘም ሊል ስለሚችል ኢንትሮ ሁሉንም አንጎራጉሮ መረዳት፣ አንጎራጉሮ ማለት ሊያስቸግር ይችላል። ልክ እንደዛ በሚሆንበት ጊዜ ግን ምን እያደረጉ ማጥናት ይቻላል? ፖዝ ፕሌይ እያደረጉ ኢንትሮን ፖዝ ፕሌይ እያደረጉ መለማመድ ማለት ነው። ልክ የመጀመሪያዋን 10 ሰከንድ ወይ 5 ሰከንድ እንከፍታትና ፖዝ እናደርጋታለን። ከዛ እሷን ማንጎራጎር መደጋገም፣ ወይም ደግሞ በገናችንን ይዘን አመሳስለን ከዛ ልንሰራው ከፈለግነው ኢንትሮ ጋር እናመሳስለውና የበገናችንን ሜጀር እንቃኘውና ከዛ 10 ሰከንድ እንሞክራታለን። ከዛ በኋላ ፕሌይ እናደርግና አብረን 10 ሰከንድ ድረስ እንላለን። ልክ ያቺ ከተዋሃደችን በኋላ ደግሞ ድጋሚ ነክተን ከ10 ሰከንድ በኋላ ያለችውን እያደረግን እንሞክራለን። አብዛኛውን ጊዜ እንደዚህ አይነት ቴክኒኮችን ብንጠቀም ጥሩ ነው ብዬ የማስበው ምንድነው ልክ የነ አቶ ደምሴ ደስታ አይነት አደራደር ያለው ቴክኒክ ሲሆን በስፋት ትንሽ ከበድ ጠንከር ስለሚል አሁን ያልኳችሁን ፖዝ ፕሌይ እያደረግን ብንጠቀም መልካም ነው። ሌላ ወደ አራተኛው ሐሳብ ስንመጣ ዋናውን ይሄን ኢንትሮን ከጨረስን በኋላ ኢንትሮን ሰርተኑ ከተረዳኑ ከገባን በኋላ አመሳስለን እኩል መደርደር ከቻልን በኋላ እንዳልኳችሁ ፈጠራ ነው። ፈጠራ ስለሆነ የዚህ ኢንትሮ የአውትሮ የብሪጅ ጉዳይ የራሳችሁንም መፍጠር ትችላላችሁ። ስትገቡ የራሳችሁንም መፍጠር ከነዛ ከጥንት አባቶቻችን ቴክኒኮቹን ወስዳችሁ በዛ ቴክኒክ መሰረት የራሳችሁን ድርሰት የራሳችሁን ያደራደር ስልት ይዛችሁ ኢንትሮን መስራት ትችላላችሁ። ወደ ራሳችሁ ማምጣት ትችላላችሁ። ከዛ በደንብ ከገባችሁ በኋላ ግዴታ ሁል ጊዜ በካሴት ላይ የሰማችኋቸውን ኢንትሮ ብቻ ወይም አውትሮ ብሪጅ ብቻ መደርደር ግዴታ አይሆንም ማለት ነው። ወደ ራሳችሁ አምጥታችሁ በራሳችሁ ወይ የራሳችሁን ድርሰት ከሆነ ቦታ ገጣጥማችሁም ሊሆን ይችላል ኢንትሮ ብላችሁ ወደ ዝማሬው መሃል ላይ ብሪጅ አውትሮ ማድረጋችሁ መጠቀም ትችላላችሁ። አምስተኛው ደግሞ በጣም የሚፈጥኑ ድርደራዎች ወይም በጣም ፍጥነት ያላቸው ይሆኑና በኦዲዮ ብቻ ሰምተን ማንረዳቸው ሊሆኑ ይችላሉ። በዛ ልክ በሚከብድበት ጊዜ የትኛው አውታር እንደሆነች መረዳት በሚቸግርበት ጊዜ ቪዲዮ ከፍታችሁ ቪዲዮን ስሎ አድርጋችሁ ከየትኛው ጣት ወደ የትኛው ጣት ወይም ከየትኛው ድምጽ ወደ የትኛው ድምጽ ነው የሄደው የሚለውን ማየትና መረዳት። ልክ በዛ ልክ እሱን ካያችሁና ከተረዳችሁ በኋላ ማምጣት። ይሄ ቁጥር ኮፒ ለማድረግ ወይም ለመሸምደድ ሳይሆን በጣም በዛ ልክ አስቸጋሪ ከሆነ እና ሞክራችሁት የሆነ ያህል ድረስ ግን በጣም የከበደቻችሁ ድምጽ ካለች ቴክኒኩን ለመረዳት ስሎ አድርጎ በዛውም ጣት አጣጣል እንዴት ነው የሚለውን ትረዱበታላችሁ። ስለዚህ በዛው መሞከር ትችላላችሁ ማለት ነው። ሌላው ቲሲ ኦዲዮ የምትባል አፕሊኬሽን አለች። ምናልባት አሁን ያሉት የአንድሮይድ ቨርዥን ስልኮች ላይ ይስራ አላቅም፣ ግን ቴሌግራም ግሩፕ አለ ቤተ ይባቤ፣ ሊንኩንም ዲስክሪፕሽን ላይ ስለማስቀምጠው እዛ ላይ ገብታችሁ አፕሊኬሽኗን ማግኘት ትችላላችሁ። እቺ አፕሊኬሽን ስራዋ ምንድነው? አንድን መዝሙር በኦክታቭ ትሰራለች። ይሄ ማለት በጣም ማቅጠን ትችላላችሁ፣ በጣም ማወፈር ትችላላችሁ ማለት ነው። ይሄ አንዳንዴ ምን ይሆናል? ኦክታቭ መረዳት ለከበደው ሰው በገናውን ካስቸገረው ምን ማድረግ ይችላል? እዛች ቲሲ ኦዲዮ ላይ የዘማሪውንም ይሁን የኢንስትሩመንቱን ድምጽ እያቀጠነው ይመጣል። ከፈለገ እያወፈረው ይመጣል።
አንድ ለዛ አገልግሎት በደንብ ትጠቅማለች። ሁለተኛ ደግሞ ስሎ ማድረግ ይቻላል። ይሄ ማለት በጣም ፈጥኖ የሚከብዳችሁ አይነት ነገር ከሆነ እዛው መቀነስ፣ ኢንስትሩመንቱን ብቻም ይቻላል፣ መዝሙሩንም ብቻም ይቻላል። ምን ማድረግ ነው? እየቀነሳችሁት ትመጣላችሁ ፍጥነቱን። ከዛ ቀስ እያለ አውታሩን ይነካላችኋል። በጣም የተጎተተ መዝሙር ከሆነም ደግሞ ፈጠን እያደረጋችሁ መጠቀም ትችላላችሁ። ሌሎች አገልግሎትም አለው ይሄ ቲሲ ኦዲዮ የሚለው አፕሊኬሽን። ምናልባት በዚህ በአፕሊኬሽኑ ዙሪያ እንዴት እንጠቀመዋለን፣ በምን አይነት ወይ ነው አገልግሎት የሚሰጠው፣ እንዴት እናደርገው የሚለውን ሙሉ ስለ አፕሊኬሽኑ ማብራሪያ እንዴትስ እያደረግን ከበገናው ጋር ልንጠቀምበት እንችላለን የሚለውን ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ኮመንት ላይ ቪዲዮ እንድሰራላችሁ ብትጽፉልኝ ይቻላል። ብዙ ሰው የሚፈልገው ከሆነ በዚህ ቲሲ ኦዲዮ በምትለውም አፕሊኬሽን ቪዲዮ የማዘጋጅ ይሆናል። ያው ቴሌግራም አካውንቴ ላይ ስለማስቀምጠው ወስዳችሁ በራሳችሁ መሞከር ትችላላችሁ። ይሄን ያለ በጣም ውስብስብ ያለ ነገር አይደለም፣ የሚከብድ ነገር የለውም። ግን ለመረዳት ከከበዳችሁ ቪዲዮ የማዘጋጅ ይሆናል። ስለዚህ ኢንትሮን፣ ብሪጁን፣ አውትሮን ለመስራት የሚከብዳችሁ ከሆነ እቺን አፕሊኬሽን በመጠቀም በማዘግየት ወይም በማፍጠን እንዲሁም ደግሞ በማቅጠን ወይም በማወፈር አድርጋችሁ መጠቀም ትችላላችሁ ማለት ነው። ጀስት እንደ ሐሳብ ደረጃ ያው ቀጥታ ሜጀሩን አንድ አይነት አድርጌ ከዚህ በፊት ብዙ ቪዲዮዎች ስለሰራው እንዴት አንድ አይነት ማድረግ ይቻላል የሚለውን ስላየን እሱ ላይ ጊዜ አንፈጅም። ግን እንዴት እንሞክረዋለን የሚለውን ያው ፕራክቲካል እንድናየው ያህል አንድ መግቢያ ሞክረን እሷን እንዴት እንሞክራለን የሚለውን እናይና የዛሬውን ቪዲዮአችን እንጨርሳለን ማለት ነው። እሺ ያው ሁሉም ሰው የሚያውቀው የሚረዳው የመጋቤ ስብሐት አለማዋጋ መግቢያ ስለሆነ እሱን አንዴ ያሰማና እስካሁን ያየናቸውን እንዴት ልንሞክራቸው እንችላለን የሚለውን እናያለን። እሺ አሁን ምንድነው የምናደርገው? መጀመሪያ ደጋግሞ ማዳመጥ፣ ካዳመጥን በኋላ እየከፋፈልን እንጉርጉሮ ማለት ነው። ከዛ በእንጉርጉሮ የት ይመስላል ነው እንጉርጉሯን እያልን እየተዋደን ከመጣን በኋላ ልክ ኖርማል ዝማሬ ስንፈልግ የፈለግንበት ቴክኒክ አለ። ሊንኩን ስላስቀመጥኩ ታዩታላችሁና ልክ እንደዛ አድርገን ነው ድምጾቹን የምንፈልገው። ግን እዚህ ጋር ምን ይፈልጋል? በማከታተል ድርደራ የተለምዶ ድርብም ማከታተልን በሚባለው ድምጾችን ሙሉ ማድረግ በሚባለው ቴክኒክ ስለሆነ የሱንም እንዴት ሙሉ እናደርጋለን፣ እንዴት ቴክኒኩን እንጠቀማለን የሚለው የሱ ቪዲዮ ስላለ እነዛን ቪዲዮዎች በደንብ ካያችኋቸው ለመፈለግም አትቸገሩም። ስለዚህ ሚለው መፈለግ መጀመሪያ ሚለውን ልፈልግ ብል ከዛ እየሰማችሁ ማለት ነው። ከዛ ብዙ ጊዜ አሁን ኖርማል ትንሽ እንትን ይላል። ኢንትሮ ሲሆን ያስቸግራል። በደንብ ማዳመጥ አብሮ መሞከር እንዳልኳችሁ ፖስት ፕሌይ ያደረጉ መሞከር ካልሆነ በስተቀር ያስቸግራል። ግን
በደንብ እየተዋዳችሁ የተረዳችሁ በመጣችሁ ቁጥር አሁን ለምሳሌ የራሴን መግቢያ አድርጌ ወደ መዝሙር ልገባ እችላለሁ። አሁንም እንደው ቀለል እንዲል ብዙሃኑ የሚያውቀው አባታችን ስለሆነ በሱ እንሞክራለን። ለምሳሌ በሰማያት ላለህ ተለይቶ ይመስገን ክቡር መንግሥትህን ፈልጋት ከጥንቱ በልጅነት ላትሰጠን አቤቱ። እዚህ ላይ አሁን እኔ የራሴን መግቢያ እንዴት ክሬት ላደርግ እችላለሁ? ዝርው ድርደራ ስለሆነ እዚህ ውስጥ ያለ ይሁን እንጂ ምንም እንትን የሚል የለውም። አሁን ለምሳሌ የእሳቸው መግቢያ አሁን ያልኩላችሁ አለ። ከሱ ውጭም ልሞክር የሆነ ነገር ነው። በሰማያት ያለህ ተለይቶ ይመስገን ክቡር ስምህ ካልኩ በኋላ ፈልጋት ከጥንቱ እያደረግኩኝ ማድረግ እችላለሁ። ይሄ አሁን ወጥ መዝሙር ስለሆነ ነው። አዝማች ዘማች እያለ መሀል ላይ የምናስገባው ነገር ስለሌለ ነው። ለምሳሌ ምን ልናደርግ እንችላለን? መሀል ላይ መውጫው ራሱን ማድረግ እንችላለን። ኢንትሮን መግቢያ ላይ ያደረግነውን መውጫ ማድረግ እንችላለን። ግን ከዛ በዘለለ ምን ልናደርግ እንችላለን? መሀልም ላይ ባይኖረውም ልንፈጥር እንችላለን። ለምሳሌ ከቶ አይቀርም ትንሽ እንሞክረው። ለዚህም አሁን መግቢያ አለው። ግን እኔ ዝም ብዬ የሆነ ነገር ነክቼ ልግባ። አሁን እዚህ ጋር ያልናትን የሆነ ነገር ብለን ማስገባት እንችላለን። ሰነብቱ በሌላም ልንሞክረው እንችላለን። ለምሳሌ የለህም ቀጥታ ነው የሚገባው። አሜን መራመር መሀል ላይ መጨመር እችላለሁ። እንደዚህ ይደረጋል። ስለዚህ እንደዚህ ያስገባን በራሳችን ፈጠራ ስለሆነ ምን ማድረግ እንችላለን? የፈለግነው ቦታ መሀል ላይ ያስገባን መግቢያ መውጫ እያደረግን ትንፋሽ መውሰድ ሲያስፈልገን ትንፋሽ መውሰጃ እየፈጠርን እያስገባን መሞከር እንችላለን ማለት ነው። ይሄን ለማድረግ ግን በደንብ ቤዚኮቹን ሞክሮ መለማመድ ያስፈልጋል ማለት ነው። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። ያላችሁን ሐሳብ፣ አስተያየት እንዲሁም ጥያቄ ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩ በሌላ አዲስ ቪዲዮ እስከምንገናኝ ቸር ቆዩ።